አቤት ቅዝቅዝ ያለ ድራፍት ስንጠጣ ቁጭ ብለን ከግቢ መልስ ትዝ ይለኛል። አርብ ማታ ቅዳሜ ማታ የተላከልችልንን ብር አብቃቅተን ወተን ቁጭ ብለን ቀዝቃዛ ድራፍታችንን ጥጥ እያደረግን ውይ በስመ አብ ፕሮቴክሽን ኦ ማይ ጋድ ደስ ይል ነበር። ግን የቤተሰብ ገንዘብ ሲሆን ለካ እንትኑም ይጣፍጣል ጋይስ፣ መጠጡም ይጣፍጣል። እኔ አሁን እኮ ከፍዬ ስጠጣው ሬት ይለኝ ጀመረ። አሁንማ ከቤተሰቦቼ በኋላ ደግሞ አብዛኛውን ጊዜ ወንዶች ነበር የጋበዙኝ። አሁን ግን አናፋሁና ከራሴ ውጪ ማለት ስለጀመርኩኝ ማለት ነው አሁን ሬት ነው የሚለኝ ስጠጣው እንኳን ሊጣፍጠኝ። ይሄው እመቤቴን መጠጣት አልችልም። መጠጥ እንዴት እንዳስጠላኝ ሬት ነው የሚለኝ። ለካ የሚጣፍጠውን በሰው ገንዘብ ሲሆን ነው። ቱ ወይ መከሬ። ኢት ቢሪያኒ ለሊት ራሱ ቢሪያኒ አዝዤ ነው የበላሁት። ደግሞ የኛ ሩም ሲሆን ይጣፍጣል። ውጭ በለው አልጣፈጠኝም ነበር የኛ። ወይኔ ረሆዴ ገጭ ነው። ወይኔ 7 ሰዓት ምንም አልበላሁም እኮ እስካሁን። ሰሞኑን ስጠፊብኝ ከሚስቴ ጋር ታረኩብሽ፣ ይቅርታ። እኔ ቅርብ ልህ ፈጣሪ ቅርብ ልህ ይመስላል። ይሄ እኮ በጣም ትልቅ እኮ ወንጀል እኮ ነው። ወንጀል እኮ ነው። እስኪ እሷን ጠይቃት። እንደው አንተ ብትሳሳት እሷ አትመክርም? እሷ አትይዝም? ምን ያብልግና ነው? ታዋትለም ከስንቱ ጋር እንደምንኖር ሃይ በይነ ሃይ አትናደጂ ጋይስ። ይሄ ካራክተር ነው ባይ ዘ ወይ። እኔ አልናደድም። እኔ